ቤተክርስቲያን ሕፃናትን የምታጠምቀው ወንዶች በተወለዱ በ40 ቀናቸው ሴቶች ደግሞ በተወለዱ በ80 ቀናቸው ነው። ምክንያቱም የመጀመሪያው በዘመነ ኦሪት አንዲት እናት ወንድ ብትወልድ በ40ኛው ቀን ሴት ብትወልድ በ80ኛው ቀን ወደ ቤተ መቅደስ መባ ወይም ስጦታ ይዛ ትቀርብ ነበር። ሁለተኛው ምክንያት አዳም በተፈጠረ በ40ኛው ቀን ሔዋን ደግሞ በ80ኛው ቀን ጸጋ እግዚአብሔርን ተጎናጽፈው ወደ ገነት ገብተው ነበር። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች ወዶና ፈቅዶ እስካሁኗ ሰዓት ባደረሰን በኃያሉ በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የአምላካችን የቅዱስ እግዚአብሔር ስሙ ከምድር እስከ አርያም ድረስ ከፍ ከፍ ያለና የተመሰገነ ይሁን። አትለይምና እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ በፍጥረታት አንደበት ሁሉ የተመሰገነች የተወደሰች ትሁን። እግዚአብሔር ቢወድና ቢፈቅድ ዛሬ ምስጢረ ጥምቀትን የመጨረሻውን ክፍል እንማማራለን። ከዚህ በፊት በነበሩ ክፍለ ጊዜያት ስለ ምስጢረ ጥምቀት በተለያዩ ክፍሎች ተመልክተናል። ባለፈው ክላሳችን ጥምቀት የሚፈጸምባቸው መንገዶችን እና የጥምቀት ምሳሌዎቹን ለመመልከት ሞክረናል። ዛሬ ደግሞ የምንመለከተው የክርስቲያኖች ጥምቀት በስንት ይከፈላል? ለመሆኑ እኛ የምንጠመቀው መቼ ነው? የትኛው የዕድሜ ክልል ላይ ስንደርስ ነው የምንጠመቀው የሚለውን ዘርዘር በማድረግ እንመለከታለን። አምላካችን ቅዱስ እግዚአብሔር በመካከላችን ተገኝቶ ሁላችንንም እንዲያስተምረን የእርሱ ቅዱስና መልካም ፈቃድ ይሁን። እንግዲህ በቤተ ክርስቲያናችን የክርስቲያኖች ጥምቀት በሁለት ይከፈላል። የሕፃናት ጥምቀትና የጎልማሶች ጥምቀት ተብሎ። የሕፃናት ጥምቀት ቤተክርስቲያን ሕፃናትን ታጠምቃለች። ሕፃናትን የምታጠምቀውም ትምህርተ ክርስቶስንና ትምህርተ ሐዋርያትን መሰረት በማድረግ ነው። አብርሃም ካረጀ ከሸመገለ በኋላ ነው የተገረዘው። በተወለደ በ8ኛው ቀን ወንድ ሁሉ ይገረዝ ዘንድ አባታችን አብርሃም ትእዛዝ ተሰጥቶት ነበረ። በእግዚአብሔርና በአብርሃም ዘሮች መካከል የተሰጠ ቃል ኪዳን ነበረ። ወንድ ሁሉ በተወለደ በ8ኛው ቀን ይገረዝ ዘንድ ኦሪት ዘፍጥረት ምዕራፍ 17 ቁጥር 12 ላይ ታገኙታላችሁ። ስለዚህ የአብርሃም ዘሮች ሁሉ የእግዚአብሔር ወገኖች ይባሉ ዘንድ በ8ኛው ቀን ይገረዙ ነበረ። እንደ አባታቸው እንደ አብርሃም እስኪሸመገሉ ድረስ ጠብቁ አልተባሉ። ግዝረት ደግሞ የተተካው በጥምቀት ነው። ግዝረት የተተካው በጥምቀት እንደመሆኑ በቤተ ክርስቲያንም ሕፃናት እንደ ክርስቶስ 30 ዓመት እስኪሆናችሁ ድረስ ቆዩ አይባሉም። አሁን ብዙ ሰው ጥያቄ የሚያነሳው እዚህ ጋር ነው። ለምንድን ነው ሕፃናት ባላወቁበት የዕድሜ ክልል ላይ የሚጠመቁት? ጥምቀት አያስፈልግም፣ እንደው ያስፈልጋል ብትሉ እንኳ እንደ ክርስቶስ 30 ዓመት እስኪሆናቸው ድረስ ሊጠብቁ ይገባቸው ነበር ብለው ያነሳሉ። ግዝረት የተተካው ደግሞ በጥምቀት ነው። ግዝረት የተተካው በጥምቀት እንደመሆኑ በቤተ ክርስቲያን ሕፃናት እንደ ክርስቶስ 30 ዓመት እስኪሆናችሁ ድረስ ቆዩ አይባሉም። ምክንያቱም ሃይማኖታቸውን ከእናት አባታቸው ወይም ደግሞ በዕለቱ አደራውን ከሚቀበሉ ሞግዚቶች ከክርስትና እናት አባቶቻቸው የሚማሩት ስለሆነ ጠብቁ አይባሉም። የክርስትና እናትና አባት የሚሰጡት ትምህርት ሃይማኖት እንዲያስተምሯቸው ነው። በጉዟቸው በሕይወታቸው ሁሉ ወደ ቤተ ክርስቲያን የሚያቀርቡ ተግባራት እንዲፈጽሙ እንዲረዷቸው ነው የክርስትና እናትና አባት ዋና ዓላማቸው። ስለዚህ ሕፃናትን ታጠምቃለች ቤተክርስቲያናችን ሕፃናትን የምታጠምቀው የጌታችን ትምህርት የሐዋርያትን ትምህርት ራሱ መሰረት በማድረግ ነው ቤተክርስቲያናችን የምታጠምቀው። አንዳንድ ነጥቦቹን መጽሐፍ ቅዱስ ላይ ብንመለከት በግልጽ
ቤተክርስቲያን ሕፃናትን እንዴት በክርስቶስ ትምህርት በትምህርተ ሐዋርያት መሰረት እንደምታጠምቅ በግልጽ መረዳት እንችላለን። ለምሳሌ ጌታችን ሐዋርያትን ሲያዝዛቸው መጨረሻ ላይ የሚያርግበት ሰዓት ሲደርስ መጨረሻ ላይ ያላቸው አጥምቁ ነበረ። አሕዛብን ሁሉ አጥምቁ የሚል ነበረ። ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነበረ። ሂዱና አሕዛብን ሁሉ አጥምቋቸው ነበር ያለው። አሕዛብን ሁሉ አጥምቁ አለ እንጂ ክርስቶስ ሕፃን እያላችሁ አዋቂ እያላችሁ አጥምቁ አላለም። ማቴዎስ ወንጌል 28 ቁጥር 19 ላይ ታገኙታላችሁ። ስለዚህ ቤተክርስቲያናችን ሕፃናትን የምታጠምቀው የክርስቶስን ትምህርት መሰረት በማድረግ ነው። ጌታችን በመዋዕለ ትምህርቱ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ነበረ። ማቴዎስ ወንጌል 19 ቁጥር 13 ላይ ከሐዋርያት ጋር እየተነጋገረ ሐዋርያትን እያስተማረ በነበረበት ሰዓት ሰዎቹ ሕፃናትን ወደሱ አመጡ። እጁን እንዲጭንባቸውና እንዲጸልይላቸው ሕፃናትን ወደሱ እያመጡ በነበሩበት ሰዓት አይቁም ነገር ይዘን በምናወራበት ሰዓት እንዴት ሕፃናትን ታመጣላችሁ ብለው ሐዋርያቱ ተቆጧቸው ሕፃናትን። ክርስቶስ በዛን ሰዓት ምን አለ? ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። እንደውም መንግስተ ሰማያት እንደነዚህ ላሉት ናትና በማለት አስተምሯል። ስለዚህ መንግስተ ሰማያት እንደ ሕፃናት ላሉት ከሆነች ክርስቶስ ራሱ በማይታበል ቃሉ ወደ እኔ ይመጡ ዘንድ ሕፃናትን አትከልክሏቸው ብሎ ካስተማረ ሕፃናት አይጠመቁም፣ ሕፃናት እስኪያውቁ ድረስ ይጠብቁ ማለት ከክርስቶስ የወጣ ከመጽሐፍ ቅዱስ የወጣ ትምህርት ነው። ቤተክርስቲያናችን የምታጠምቀው ትምህርተ ሐዋርያትን መሰረት በማድረግ የራሱ የጌታችን ትምህርት መሰረት በማድረግ መሆኑን ማወቅ ያስፈልጋል። በበዓለ 50 የቅዱስ ጴጥሮስ ስብከት በኢየሩሳሌም ለበዓለ 50 የተሰበሰቡ 3000 ያህል አይሁድ ልባቸው በቅዱስ ጴጥሮስ ስብከት ተነክቶ ተጠምቀዋል። 3000 ያህል አይሁድ። ነገር ግን 3000ም አዋቂዎች ብቻ ነበሩ ተብሎ አልተጻፈም። ሕፃን፣ ወጣት፣ ሽማግሌ ሳይሉ አጠመቁ እንጂ። ሐዋርያትም ሲያጠምቁ የነበሩት ሕፃን፣ አዋቂ፣ ሽማግሌ፣ ሴት፣ ወንድ እያሉ ሳይሆን ሁሉንም በአንድ ላይ ነው። በሰዎቹ መካከል ደግሞ ሕፃናት መኖራቸው ያው ሊረሳ የማይገባው ጉዳይ ነው ማለት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከትያጥሮን ከተማ የመጣች አንዲት ሴት እናገኛለን ስናነብ የቀይ ሐር ነጋዴና እግዚአብሔርን የምታመልክ ተብላ የተጻፈችው ያቺ ልድያ ጳውሎስ ሲያስተምር ትምህርቱን የምታስተውልበትን ልቦናዋን እግዚአብሔር ከፍቶላት ከተማረችና ካመነች በኋላ ከነመላ ከነሙሉ ቤተሰቧ ተጠምቃለች። ከነሙሉ ቤተሰቧ እንደተጠመቀች ተጽፏል። የልድያ ቤተሰቦች ግን ጎልማሶች ብቻ ነበሩ ተብሎ አልተጻፈም። ጎልማሶች ብቻም አልነበሩ። ምክንያቱም ቤተሰብ ማለት ሕፃን፣ አዋቂ፣ ሴት፣ ወንድ እነዚህን ሁሉ ያካተተ ነው። ስለዚህ መጽሐፍ ቅዱስ የሚነግረን የሕፃናት ጥምቀት እንደሚፈቀድ እንጂ የሕፃናት ጥምቀት ትክክል እንደሆነ እንጂ ስህተት እንደሆነ አይነግረንም ማለት ነው። ሐዋርያው ቅዱስ ጳውሎስ የእስጢፋኖስን ቤተሰቦች ደግሞ አጥምቄያለሁ በማለት የእስጢፋኖስን መላ ቤተሰቡን ማጥመቁን ተናግሯል። ከቤተሰብ መካከል ደግሞ ሕፃናት የሉም ብሎ መናገር አይቻልም። ምክንያቱም ሕፃናት በራሳቸው የቤተሰብ አባል ናቸውና። ጳውሎስና ሲላስን በእስር ቤት እንዲጠብቅ ታዞ ነበረ አንድ የወህኒ ጠባቂ እና ጳውሎስና ሲላስን እንዲጠብቅ ታዞ የነበረው ይህ የወህኒ ጠባቂ እርሱ ባልጠበቀውና ባላሰበው አምላካዊ ስራ የእስር ቤቱ ቁልፎች ደቀው የእጆቻቸው ሰንሰለቶች ወድቀው ተመልክቶ ነበረ እና እንደዚህ ሲሆኑ ቢያይ ራሱን ሁሉ ሊያጠፋ ቃጦት እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ቅዱስ ጳውሎስ አረጋግቶ ያስተምረው እርሱና መላ ቤተሰቡ ሁሉ ተጠምቀዋል። ይህም የሚያመለክተው በቤተሰብ ውስጥ ያሉትን ሁሉ አካተተ እንጂ ሕፃን አዋቂ ብሎ ነጣጥሎ አጠመቀ ተብሎ አልተጻፈም። ስለዚህ እግዚአብሔር ቤተሰቦች እነዚህ ሁሉ የመጽሐፍ ቅዱስ ምስክርነቶች የሚያሳዩን የሕፃናት ጥምቀት
እንደተፈቀደ እንጂ እንዳልተከለከለ ትክክል አይደለም የሚሉት ሰዎች በቂ ምላሽ በዚሁ እንደሚያገኙ ነው እየተመለከትን ያለ ነው። ስለዚህ የሕፃናት ጥምቀት መጽሐፍ ቅዱስ የሚደግፈው ትምህርተ ክርስቶስ ትምህርተ ሐዋርያትን መሰረት ያደረገ ነው። የሕፃናት ጥምቀት መጽሐፍ ቅዱስ ፈቅዷል ካል የሕፃናት ጥምቀት አስፈላጊ ከሆነ ሕፃናት በምን ያህል ጊዜ መጠመቅ አለባቸው? በዚህ ጊዜ መጠመቅ አለባቸው ብሎ መጽሐፍ ቅዱስ ያስቀመጠው ነገር አለ ወይ? ቤተክርስቲያናችን እንዴት ነው እያጠመቀች ያለችው የሚለውን ደግሞ እንመልከት። እንግዲህ ቤተክርስቲያን ሕፃናትን የምታጠምቀው ወንዶች በተወለዱ በ40 ቀናቸው፣ ሴቶች ደግሞ በተወለዱ በ80 ቀናቸው ነው። ምክንያቱም የመጀመሪያው በዘመነ ኦሪት አንዲት እናት ወንድ ብትወልድ በ40ኛው ቀን፣ ሴት ብትወልድ በ80ኛው ቀን ወደ ቤተ መቅደስ መባ ወይም ስጦታ ይዛ ትቀርብ ነበር። ዘሌዋውያን 12 1 እስከ 8 ላይ ታገኙታላችሁ። ዘሌዋውያን 12 በጣም በግልጽ አስቀምጦታል ይሄን። ምክንያቱም በ40 እና በ80 ሴቶች ከደመ ሕርስ ይነጻሉ እና ድንግል ማርያምም እንደውም ልጇን መድኃኔ ዓለምን በወለደች ጊዜ ሕገ ኦሪትን ለመፈጸም ለማክበር በ40ኛው ቀን 2 የወፍ ጫጩት ይዛ ወደ ቤተ መቅደስ ወስደዋለች። 2 የወፍ ጫጩት። ምክንያቱም የበግ መስዋዕት እንዳታቀርብ ድንግል ማርያም በግ የላትም። የከብት መስዋዕት እንዳታቀርብ ከብት የላትም። ሌላ ከፍ ያለ ለመስዋዕትነት የሚሆን እንስሳ እንዳታቀርብ ድንግል ማርያም የላትም እሱ። ስለዚህ ያላትን 2 የወፍ ጫጩት ይዛ ወደ ቤተ መቅደስ ወስደዋለች። ለምን? አምላካችን ቅዱስ እግዚአብሔር ራሱም እኮ ሲያስተምር እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ብሏል። ስለዚህ ሕገ ኦሪትን ለማክበር ሕገ ኦሪትን ለመፈጸም ድንግል ማርያም መድኃኔ ዓለምን በወለደች ጊዜ ወስደዋለች ወደ ቤተ መቅደስ። ይህ ሥርዓተ ኦሪት በሐዲስ ኪዳን ለተመሰረተው ጥምቀት ምሳሌ ነው። ከዚህም የተነሳ ዛሬ ወንዶች በተወለዱ በ40 ሴቶች በተወለዱ በ80 ቀናቸው ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ሊወለዱ ወደ ቅድስት ቤተክርስቲያን ይወሰዳሉ ማለት ነው። የመጀመሪያው ምክንያት እንግዲህ ይሄ ነው። ሁለተኛው ምክንያት አዳም በተፈጠረ በ40ኛው ቀን ሔዋን ደግሞ በ80ኛው ቀን ጸጋ እግዚአብሔርን ተጎናጽፈው ወደ ገነት ገብተው ነበር። ጸጋ እግዚአብሔርን ተጎናጽፈው ወደ ገነት የገቡት አዳምና ሔዋን በተፈጠሩ በ40 እና በ80 ቀናቸው ነው። ይሄ ደግሞ መጽሐፈ ኩፋሌ 4:9 ላይ ታገኙታላችሁ። ሙሴ የጻፈው መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ በግልጽ አዳምና ሔዋን በ40 እና በ80 ቀናቸው ጸጋ እግዚአብሔርን ተጎናጽፈው ወደ ገነት እንደገቡ ይነግረናል። ሕፃናትም ልክ አዳምና ሔዋን በተፈጠሩ በ40 እና በ80 ቀናቸው እንደነበራቸው ያለ ንጽህና ይዘው ስለሚገኙ ንጽሐ ስጋና ንጽሐ ነፍስ ማለት ነው። ወንዶች በተወለዱ በ40ኛው ሴቶች ደግሞ በ80 ቀናቸው እንዲጠመቁ ቤተክርስቲያን ደንግጋለች ማለት ነው። ቤተክርስቲያን ደንግጋለች። ሁለተኛው ምክንያት እንግዲህ ይሄ ነው። ስለዚህ ወንዶች በ40 ቀናቸው ሴቶች በ80 ቀናቸው ወደ ቤተክርስቲያን ይወሰዳሉ፣ የቤተክርስቲያን አባል ይሆናሉ፣ በጥምቀት አማካኝነት የእግዚአብሔር ልጆች ይሆናሉ ማለት ነው። ልዩ ሁኔታ ግን አለ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሕፃናት በተወለዱ በ40 እና በ80 ቀናቸው እንዲጠመቁ ብታዘዝም ከአቅም በላይ የሆነ ችግር ቢገጥም ግን ከተሰራለት ጊዜ ቀድሞ ጥምቀት ሊፈጸም እንደሚችል ቤተክርስቲያናችን ደንግጋለች። ገነት መንግስተ ሰማያት ከመግባት እንዳይከለከሉ የእግዚአብሔር ልጅ ከመሆን መንግስቱን ከመውረስ እንዳይከለከሉ ቤተክርስቲያን አስቸጋሪ ችግር ቢገጥማቸው፣ ለምሳሌ ግብጾች ኢመርጀንሲ ባፕቲዝም ይሉታል፣ ድንገተኛ ጥምቀት ማለት ነው። ስለዚህ ሕፃናት የመጠመቂያ ጊዜያቸው ሳይደርስ ለሞት የሚያደርስ ህመም ወይም አደጋ፣ ሰው ሰራሽ አደጋ ማለት ነው ቢያገኛቸው 40 እና 80 ቀን ሳይጠብቁ ይጠመቃሉ። ስለዚህ እግዚአብሔር ቤተሰቦች ልዩ ሁኔታ አለ። ቤተክርስቲያናችን ወንድ በተወለደ በ40 ቀኑ ሴት በተወለደች በ80 ቀናቸው እንዲጠመቁ ብታዘዝም ልዩ ሁኔታ ከገጠመ ለሞት የሚያደርስ ህመም ወይም ደግሞ አደጋ ቢያገኛቸው ግን ከዚህ ከተሰራለት ስርዓት 40 እና 80 ቀን ሳይሆናቸው መጠመቅ እንደሚችሉ በቤተክርስቲያናችን መደንገጉን ማወቅ ያስፈልጋል። ይህ እንግዲህ የሕፃናት ጥምቀት ነው። የሕፃናት ጥምቀት የምንለው ይሄ ነው።
ሁለተኛው የጎልማሶች ጥምቀት ነው። እንግዲህ የጎልማሶች ጥምቀት የሚፈጸመው በሐዋርያት ትእዛዝ ነው። እንደ ሐዋርያት ትእዛዝ ወደ ክርስትና የሚመጡ ሁሉ 3 ዓመት ትምህርተ ክርስትና ከተከታተሉ በኋላ ነው። ሲኖዶስ ምዕራፍ 8 ቁጥር 32 ላይ ይገኛል። 3 ዓመት ትምህርተ ክርስትናን ተምረው አውቀውት ያን በተማሩት ባወቁት መሰረት አምነው ነው የሚጠመቁት። ትምህርተ ክርስትና ለ3 ዓመት ከተማሩ በኋላ በግልጽ ሰይጣን ክደው ማለት ነው እክህደከ ሰይጣን እክድሃለሁ ብሎ ሃይማኖቱን መስክሮ ይጠመቃል። ሃይማኖቱን በግልጽ መስክሮ ሰይጣንን ክዶ ነው የሚጠመቀው። የጥንት ክርስቲያኖች እንደውም ሊሞቱ ሳለ እንደሚጠመቁ ይሞቱ በነበሩበት ሰዓት እንደሚጠመቁ የቤተ ክርስቲያናችን ትውፊት ይገልጻል። እና የጥንት ክርስቲያኖች ጥምቀት ማለት ከኃጢአት መለየት እንደገና መወለድ ማለት ነው የሚለውን ትምህርት ይዘው ከተጠመቁ በኋላ ተመልሰው ኃጢአት እንዳይሰሩ ማለት ነው። ተመልሰው ኃጢአት እንዳይሰሩ በመፍራት የክርስትና እምነትን አስቀድመው ይቀበላሉ። የክርስትና እምነትን አስቀድመው ቢቀበሉም ግን የሚጠመቁት ሊሞቱ ሲሉ ነው። ለምሳሌ ንጉስ ቆስጠንጢኖስን ብንመለከት አስቀድሞ የክርስትና እምነትን ተቀበለ። የተጠመቀው ግን ሊሞት አካባቢ ነው። ለምን? ጥምቀት ማለት ከኃጢአት መለየት ማለት ነው የሚለውን ትምህርት ይዘው ስለነበረ እና የጎልማሶች ጥምቀት ይሄ ነው። 3 ዓመት ትምህርተ ክርስትናን መማር አለባቸው። ነገር ግን ይሄም ቢሆን ልዩ ሁኔታ አለው። ለምሳሌ አእምሮ በጣም ፈጣን ከሆነ የክርስትናን እምነት ባጭሩ ከተረዳውና ቶሎ ካመነ ለምሳሌ በ2 ዓመት ውስጥ በ1 ዓመት ውስጥ ቶሎ አእምሮ ከተቀበለና ምንም ጥርጣሬ በሌለው ሁኔታ ውስጥ የክርስትናን እምነት ከተቀበለ አንድ ወደ ክርስትና የሚመጣ ሰው 3 ዓመት መማር ትምህርተ ክርስትናን መማር ባይጠበቅበትም እንኳ ባመነበት ጊዜ ሊጠመቅ ይችላል ማለት ነው። አሁን በ2 ዓመት በ1 ዓመት ከዛም ባነሰ ጊዜ የክርስትናን ሃይማኖት ቶሎ አቀላጥፈው ቶሎ ወደ አእምሯቸው አስገብተው ተረድተውት አምነው የሚመጡ ሰዎች አሉ። እነዚህ እንደ አእምሯቸው ስፋት እንደ አእምሯቸው ፍጥነት ታይቶ ሊጠመቁ የሚችሉበት ሁኔታ መኖሩም ማወቅ ያስፈልጋል። እንግዲህ ይሄ የጎልማሶች ጥምቀት ነው ማለት ነው። ለመሆኑ እኛ በማን ስም እንጠመቃለን? በማን ስም እንጠመቃለን የሚለው እንግዲህ በማን ስም መጠመቅ እንዳለብን መመሪያ የሰጠ የጥምቀት መስራች የሆነ ራሱ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ነው። በመዋዕለ ሥጋዌው በጣም ብዙ ስርዓቶችን ሰርቶ ሄዷል። በጣም ብዙ ትምህርቶችን አስተምሮ ሄዷል። ካስተማራቸው ትምህርቶች ውስጥ በሰፊው እንዳስተማረ የምናገኘው መጽሐፍ ቅዱስ ላይ ጥምቀት ነው እና በማን ስም መጠመቅ አለብን ብለን ጥያቄ እንዳናነሳ ራሱ እንዲህ በማለት ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተናግሯል። የሚያደርግበት ሰዓት ሲደርስ ለደቀ መዛሙርቱ ተናግሮ የሄደው ይሄን ነው። ስለዚህ እኛ የምንጠመቀው በአብ በወልድ በመንፈስ ቅዱስ ስም 3 አካላት አንድ እግዚአብሔር ብለን እንጠመቃለን ማለት ነው። ስለዚህ ሐዋርያዊት የሆነች ቅድስት ቤተክርስቲያን ይህን አምላካዊ ትእዛዝ መሰረት በማድረግ በአብ በወልድና በመንፈስ ቅዱስ ስም ስታጠምቅ ትኖራለች። እዚሁ ጋር ጥያቄ የሚነሳው ሐዋርያት ለምንድነው በኢየሱስ ክርስቶስ ስም ሲያጠምቁ የነበሩት? ለምንድነው በኢየሱስ ክርስቶስ ስም ያጠመቁት? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ በደነገገበት ሁኔታ ሐዋርያት ለምንድነው በኢየሱስ ክርስቶስ ስም ያጠመቁ የሚለው ጥያቄ በተደጋጋሚ ይነሳል። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ በበዓለ 50 ሐዋርያው ቅዱስ ጴጥሮስ ያስተማረው ትምህርት አለ እና ሐዋርያው ቅዱስ ጳውሎስ ለበዓል በኢየሩሳሌም የተሰበሰቡትን ሰዎች ከሰበከ ካስተማረ በኋላ ምን እናድርግ ብለው ሲጠይቋቸው ሐዋርያው ቅዱስ ጴጥሮስ ምንድን ነበር ያላቸው? ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነበር ያላቸው። በማን ስም? በኢየሱስ ክርስቶስ ስም ተጠመቁ።
ስለዚህ ሐዋርያት ክርስትናን ማስተማር በጀመሩበት ወቅት በኢየሱስ ክርስቶስ ስም ተጠመቁ እያሉ ማስተማራቸው ከጌታችን የሚቃረን ትእዛዝ መስጠታቸው አይደለም። በጌታችን የተሰጠውን ትእዛዝ ማፍረሳቸው አይደለም። ለምንድነው ካል እንደዚህ ብለው ማስተማራቸው በዘመኑ የኢየሱስ ክርስቶስን አምላክነትና መሲህነት አይሁዳውያን ይቀበሉት አልነበረም። የዘመኑ ዋነኛው ጥያቄ ይሄ ነበር። የኢየሱስ ክርስቶስ አምላክነት፣ የኢየሱስ ክርስቶስ መሲህነት በአይሁዳውያን ዘንድ ተቀባይነት አልነበረው። ምክንያቱም አይሁዳውያን ኢየሱስ ክርስቶስን የዓለም መድኃኒት ብለው ይጠብቁት የነበረውን ጦር ይዞ ጋሻ ጃግሬዎቹን በጎን በቀኝ በግራ አሰልፎ መጥቶ በሮማውያን ቅኝ ግዛት ውስጥ ስለነበሩ ከሮማውያን ቅኝ ግዛት የሚያወጣቸውን አምላክ የሚያወጣቸውን ንጉስ ነበረ ሲጠብቁ የነበሩት። ክርስቶስ ደግሞ እነሱ እንደሚፈልጉት ሆኖ አልመጣም። በንጉስ ቤት እንደ ንጉስ አወላልዱ ሆኖ ይወለዳል ብለው ሲጠብቁ እሱ ክርስቶስ የተወለደበት ቦታ በበረት ነው። የኖረበት ቦታ የሚያምር ቤት አልነበረም። ቤት አልነበረው፣ ልብስ እንኳን አልነበረው። ክርስቶስ የነበረችውም አንድ ልብስ ነች። መጨረሻ ላይ በሚሰቀልበት ሰዓት በልብሴ ላይ ዕጣ ተጣጣሉ ተብሎ በቅዱስ ዳዊት እንደተነገረው በዛች በአንድ ልብሱ እንኳን ዕጣ ተጣጥለዋል። ቦጫጭቀው ተከፋፍሎታል። ስለዚህ የኢየሱስ ክርስቶስ አምላክነትና መሲህነት በአይሁዳውያን ዘንድ ተቀባይነት ስላልነበረው የሐዋርያት ዋና ዓላማቸው የኢየሱስ ክርስቶስን አምላክነት የኢየሱስ ክርስቶስን መሲህነት በአይሁዳውያን ዘንድ ተቀባይነት እንዲኖረው ማድረግ ነው የመጀመሪያው። ስለዚህ ትንቢት የተነገረለት ሱባኤ የተቆጠረለት መሲህ አምላክ ኢየሱስ ክርስቶስ መሆኑን አምናችሁ በአብ በወልድ በመንፈስ ቅዱስ ስም ብትጠመቁ ትድናላችሁ ማለታቸው ነው። በኢየሱስ ክርስቶስ ስም ተጠመቁ ማለት እሱ ነው። በአምላክነቱ እመኑ፣ በመሲህነቱ እመኑ። ዓለምን የሚበጀው ዓለምን የሚያድነው አምላክ እሱ ነው። ስለዚህ በእሱ አምናችሁ በአምላክነቱ በመሲህነቱ አምናችሁ ትንቢት የተነገረለት ሱባኤ የተቆጠረለት አምላክ ኢየሱስ ክርስቶስ እሱ መሆኑን አምናችሁ በአብ በወልድ በመንፈስ ቅዱስ ስም ብትጠመቁ ትድናላችሁ ማለታቸው መሆኑን ማወቅ ያስፈልጋል። ስለዚህ እግዚአብሔር ቤተሰቦች ጥምቀት አጠቃላይ ይሄን ይመስላል። ምስጢረ ጥምቀት ከብዙ በጥቂቱ ይሄን ይመስላል። ምስጢረ ጥምቀትን ጨርሰናል። ቀጣይ ምስጢረ ቁርባን ነው የምንቀጥለው። ምስጢረ ጥምቀት ይሄን ይመስላል። የተለያዩ መጻሕፍትን በማንበብ አባቶችን በመጠየቅ ማስፋት የሚቻል መሆኑን ማወቅ ያስፈልጋል። በቤተ ክርስቲያናችን ትምህርት እንግዲህ አንድን ኮርስ ተምሮ ብቻ ዝም ማለት በቂ አይደለም። መጻሕፍትን ማገላበጥ፣ አባቶችን መጠየቅ ያስፈልጋል። ለዛሬው እዚሁ ጋር ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኑ በብርሃኑ ተመላለሱ